እንናቃለን አንዋረድም፣ እንታመማለን አንሰቃይም። የሚያውቀን የለም ሁሉ ያውቀናል። ምንም የለንም ግን ሁሉ አለ። እንዛ አልብነ ሁሉ ብነ የማንም ማለፊያ አይደለንም። እኛ በእውነት ማንም ሰው የሚያልፍብን የመንገድ ኃላፊ መራገጫ አይደለም። ማንም ሰው በግል ሐሳቡ እየረገጠ እንዲያልፍና አእምሯችን እንዲጫወትበት መፍቀድ የለም። እኛ የተከበርን መሬቶች የንጉሥ አዝመራ ነው። በንጉሥ አዝመራ ማንም ሰው እየጠቀጠቀ ማለፍ አይችልም፣ አይፈቀደለትም። የታጠረ የተቀጠረ የታረመ የተከበረ አዝመራ ነው። ሐሜተኛ መቼ እንደሆነ አውቃችሁታል? አላወቅነውም። የሆነ ቀን ጀምረን ነው እንደዚያ ሆነን የቀረን። ሁሉንም ኃጢአት የሆነ ቀን ጀመርነው፣ መንገድ ሆነን ቀረን። ቃለ እግዚአብሔር ይነገረናል፣ እያነጠርን መመለስ እንማራለን። ዘሩ ይዘራል። እየተማርን ማንለወጠው በዚያ ምክንያት እንሰማዋለን፣ ደስ ይለናል። ስብከቱን አድንቀን እንሰማለን፣ ግን አንለወጥም። ለምን? እዚህ ዓለም ሰው በአጠቃላይ እኔም እናንተም ሁላችንም ኃጢአት ለምን እንደምንሰራ ግን ታውቃላችሁ? መንግስተ ሰማያት ለገባው ሰው ሀብት ቁም ነገር አይደለም። መንግስተ ሰማያት ለገባው ሰው ቤተ መንግስት ቁም ነገር አይደለም። መንግስተ ሰማያት የገባው ሰው ርስት ቁም ነገሩ አይደለም። ሀገር ቁም ነገሩ አይደለም። ዝምድና ቁም ነገር አይደለም። በዚህ ዓለም ያለ ሁሉ ከመንግስተ ሰማያት ውበት በታች። እኛ ክርስቲያኖች ወደ ፍጹምነት የምናድግነን እንጂ ፍጹማን አይደለም። እየተሳሳትንም ቢሆን እንማራለን። ኃጢአት እየሰራንም ቢሆን እንማራለን። እየበደልንም ቢሆን እንማራለን። ከዛ አንድ ቀን እናፈራለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በደንብ አማትቡላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን፣ ምሕረቱን ቸርነቱን ይቅርታውን ከኛ ያላራቀብን ፈጣሪ ዓለማት መጋቢ ዓለማት ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ ለዚህ ሰዓት ስላደረሰን በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን ረድኤታቸው በረከታቸው አይለየን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን